ጋይስ እንደናችሁ ዛሬ እንግዲህ ቻሌንጃችን ቪዲዮ ፓርት 1 ይዘን መጥተናል። በነገራችን ላይ ይሄን ቪዲዮ ወይም ደግሞ ይሄን ቻሌንጅ ስንጀምር በትክክል መሬት ላይ ወርደን መስራት አለብን። በትክክል መሬት ላይ ወርዳችሁ የማሰሩ ከሆነ ቻሌንጁን ባትጀምሩት ይሻላል። ምክንያቱም ድካም እንዳይሆንባችሁ። እኛ ቻሌንጁን ስንጀምር በ30 ቀን ውስጥ አንድ ዩቲዩበር የራሱ ኮንተንት ይዞ ከመጣ በ30 ቀን ውስጥ ዩቲዩብ ቻናሉን ወይም ደግሞ የዩቲዩብ አካውንትን within 1 month ሞኔታይዝ ማድረግ አለበት ብለን ነው ይዘን የመጣ። ምናልባት ከፈጣሪ ጋር እናሳካዋለን፣ ካልሆነ ደግሞ በ2 ወር ውስጥ የግድ ይሆናል ማለት ነው። የግዴታ የተቻለው ሁሉ አድርገን በ30 ቀን ውስጥ ወይም ደግሞ በአንድ ወር ውስጥ ነው የምናሳካው ሞኔታይዝ እናደርገው ዩቲዩብ ቻናላችንን። ካልሆነ በጣም ብዙ ቻሌንጆች ብዙ ፈተናዎች የሚገጥሙን ከሆነ ደግሞ ሁሉንም የሚያውቀው ፈጣሪ ነው። ነገር ግን እንደዛ ፈተናዎች የሚበዙበት ከሆነ በ2 ወር ውስጥ ግን ግዴታ ቻሌንጁ ማብቃት አለበት። ሰክሰስ ዱኖ ወይም ደግሞ ሰክሰስፉል ሆኖ ቻሌንጁ ማብቃት አለበት። ስለዚህ ዛሬ የመጀመሪያውን ቻሌንጅ ይዘን መጥተናል። የመጀመሪያውን ቻሌንጅ ይዘን መጥተናል ስንላችሁ ምን ማለት መሰላችሁ? ስራ ነው ይዘን የምንመጣው። ለዩቲዩባችሁ የሚሆን ስራ ምንድን መሰላችሁ? ይዘን የመጣነው ኮንተንት ነው ይዘን የመጣነው ማለት ነው። ወይም ደግሞ አይዲያ ነው ይዘን የመጣነው። በነገራችን ላይ ይህን ቻሌንጅ ስናስጀምር ለእናንተ አይዲያ ነው የምንሰጥ። አሁን ምንም አይነት ስለ አይዲያ የምትጨነቁበት ነገር የለም። አይዲያ ከኛ ስራ ከእናንተ ብለን ነው ቻሌንጅ የምንጨርሰው። ብዙም ስለ አይዲያ ትጨነቁ። እኛ የምናደርገውን ምክንያቱም ይህ ቻሌንጅ የእኛን ቻናል ጭምር የአቅጣጫ ሚዲያን ጭምር የሚያካትት ቻሌንጅ ስለሆነ ለምን የመጀመሪያው ዩቲዩብ ቻናላችን ስለተዘጋብን ያን ስለተበላን ስለተሰረክን የግዴን በዚህ ቻሌንጅ ውስጥ እኛ ማሳንፈን መሙላት ወይም ደግሞ ሞኔታይዝ ማድረግ ስላለብን ማለት ነው። ስለዚህ ከኛ አይዲያ ከናንተ ተግባር ማለት ነው። ማለት ከኛ ግን አይዲያም ተግባር የሚጠበቃል ማለት ነው ከአቅጣጫ ሚዲያ። እናንተ ግን አትቸገሩ፣ ተግባር ብቻ ነው ከናንተ የሚጠበቀው። አይዲያ ከኛ ነው። ስለዚህ የመጀመሪያው የቻሌንጃችን ፓርት 1 ቪዲዮ ወይም ደግሞ አይዲያ ዛሬ ይጀምራል ማለት ነው። ቀጥታ ዛሬ ጀመርን፣ ነገ ወደ ስራ ማለት ነው። ነገ ጀምረን ስራ ላይ ነው፣ ስራችሁ ላይ ነው። እናንተም ያን ስራ እየሰራችሁ ምን ነገራችሁን እያደረጋችሁ ከዛ ያን በቅደም ተከተል እያደረግን 1 ወር አሊያ ደግሞ 2 ወር አብረን እንቆያለን ማለት ነው። ቀጥታ ቻናልን ሰብስክራይብ አድርጉ። ምናልባት አዲስ የዩቲዩብ አካውንት ያላችሁ ሞኔታይዝ ያልሆነ ሰብስክራይበራችሁ 1000 ያልሞላ ካላችሁ ቻናሉን ተቀላቀሉና አብራችሁ ቻሌንጅ ተቀላቅለን በ1 ወር ውስጥ ቻሌንጃችንን አሳክተን ሞኔታይዝ ማድረግ እንችላለን ዩቲዩብ ቻናላችንን ማለት ነው። ወደ መጀመሪያው ሐሳባችን ወይም ደግሞ አይዲያችን የመጀመሪያው ሐሳባችን ወይም ደግሞ የመጀመሪያው ቻሌንጃችን የሚሆነው ሁሌም ጠዋት ስፖርታዊ እንቅስቃሴ ማድረግ ግዴታ ነው። የትኛውም ዩቲዩበር ወይም ደግሞ የትኛውም ኮንተንት ክሬተር ጠዋት ላይ ተነስቶ ስፖርታዊ እንቅስቃሴ ማድረግ ግዴታ ነው። ይህን ስላችሁ ቀላል ሊመስላችሁ ይችላል። ስፖርታዊ እንቅስቃሴ ማድረግ ህሊናችሁ ወይም ደግሞ አእምሯችሁ ፈታ እንዲል ብዙ እንዲያስብ ንቅት እንዲል ያደርጋል። ስለዚህ የሚመጣውን ቻሌንጅ በደንብ አክሴፕት እንድታደርጉ በደንብ ስራውን እንድትሄዱበት ስለሚጠቅማችሁ የመጀመሪያ ስራችን የሚሆነው ጠዋት ላይ ስፖርት እየሰራችሁ ያላችሁ ቀጥሉበት። ምናልባት ስፖርት ማሰሩ ካላችሁ ግን ጠዋት ሁሌም እየተነሳችሁ ስፖርት እንሰራለን ማለት ነው። ባለንበት ቤት ውስጥ ሊሆን ይችላል፣ ውጭ ሊሆን ይችላል። ባለንበት ከ30 ደቂቃ እስከ 1 ሰዓት ባለው ሬንጅ ስፖርት እንሰራለን ማለት ነው። መጠነኛ አእምሯችንን ፈታ ሊያደርግ የሚችል መጠነኛ ስፖርታዊ እንቅስቃሴ የመጀመሪያው ቻሌንጃችን ይሆናል ማለት ነው። እዚህ ጋር አንድ ነገር ልንገራችሁ። ስፖርታዊ እንቅስቃሴ በምታደርጉበት ጊዜ ምናልባት ለቭሎግ የሚመቻል ቦታ ከሆናችሁ ቭሎግ ሪከርድ አድርጉ። ምናልባት ቭሎግ ሪከርድ ለማድረግ አእምሯችሁ ሼም እያያዘው ወይም ደግሞ የሆነ ነገር እንትን እያላችሁ እየጎታችሁ ከሆነ ተውት። እዛ ጋር ስለምንደርስ ማለት ይሄ እዚህ ጋር ቻሌንጅ ስለምንደርስ ይሄንን ተውት። በቃ በመጀመሪያ ግን ስፖርታዊ እንቅስቃሴን ማድረግ ይጠበቅብናል ማለት። ልክ ስፖርት እንቅስቃሴ አድርጋችሁ ስትመጡ የመጀመሪያውን ሲጨርሱ ሁለተኛ ላይ አካውንት ካልከፈታችሁ አካውንት ክፈቱ እዛው ማለት ነው። ስፖርት የጀመራችሁለት አካውንት ያልከፈተ ካለ ዩቲዩብ አካውንት ያልከፈተ ካለ አካውንት ክፈቱ። አካውንት የከፈታችሁ ካላችሁ ደግሞ ዩቲዩብ ቻናላችሁን ሶሻል ሚዲያ ላይ ፌስቡክ ላይ ቲክታክ ላይ ሜቢ ቲክታክ ብዙ ፎሎወር ካላችሁ ባንድ ያደርግባችሁ ስለሚችሉ ቲክታክ ላይ ተጠንቀቁ በሞስትሊ። ምክንያቱም ቲክታክ ከራሶች ማንንም አይወድም። እዛ ጋር ተጠንቀቃችሁ ፖስት ማድረግ ትችላላችሁ። ከዛ ውጭ ግን ቴሌግራም ግሩፖች ጋር ዩቲዩብ ሊንካችሁን ልቀቁ። እዚህ ጋር ዩቲዩብ ሊንካችሁን ሶሻል ሚዲያ ላይ ስታስተዋውቁ የምትሰሩትን ወይ ደግሞ እዛ ዩቲዩብ ላይ የምትሰሩትን ኒሽ ወይም ደግሞ ኮንተንት
አብራችሁ ለሰዎች አሳውቁ። ለምን መሰላችሁ እንደዚህ ያልኳችሁ? አንድ የመጀመሪያ እናንተን የሚያግዛችሁ የሚችል እና ብዙ ቀና ሰዎች ስላሉ እነሱ ኮንተንቱ ቢመለከታቸው ባይመለከታቸው ሰብስክራይብ ያደርጓችኋል። ሁለት ደግሞ ምናልባት የያዛችሁት ኮንተንት ሊጠቅማችሁ የሚችሉ ሰዎች ስላሉ እናንተን ፈልገው ሰብስክራይብ ያደርጉ። የመጀመሪያው ላይ ባያደርጉ ሁለተኛው ላይ ሊያደርጉ ስለሚችሉ የያዛችሁትን አይዲያ ኒሻችሁን ማለት ነው ኮንተንታችሁን ኒሻችሁን ጨምራችሁ በሶሻል ሚዲያ ላይክ ፌስቡክ ጠንካራ ፓወር አለው። በነገራችን ፌስቡክ ላይ ለሰው አስተዋውቁ። እዛ ጋር በጣም ብዙ ቀና ሰዎች አሉ በነገራችን ላይ እናንተን የሚያበረታቱ እነሱም ደግሞ ከእናንተ ሊጠበቁት የሚችሉ ነገር ካለ በተለይ አሪፍ ነገር ይዛችሁ ብትመጡ ከሆነ ያንን ለመከታተል ሲሉ ወደ እናንተ ቤተሰብ ይሆናሉ። ስለዚህ ሁለተኛው ዩቲዩብ ቻናል ያልከፈታችሁ ቻናል ክፈቱ። የከፈታችሁ ደግሞ ሶሻል ሚዲያ ላይ አስተዋውቁ። ፌስቡክ፣ ቴሌግራም የመሳሰሉ ሶሻል ሚዲያዎች እንደፈልጋችሁ ማስተዋወቅ ስለምትችሉ ማለት ቲክታክ ምናምን ብዙ ጊዜ ባንድ ያደርግባችሁ ይችላል። ብዙ ፎሎወር ምናምን ካላችሁ እሱን ያን ያክል አትፈሩት እንትን እያላችሁ ካልሆነ በስተቀር ሁለተኛው ይሄ ነው የሚሆነው ማለት ነው። ስለዚህ እነዚህ ሁለት ቻሌንጆችን ነገ መፈጸም ግዴታ ነው። በየቀኑ ቪዲዮ የቻሌንጅ ቪዲዮዎች የምንለቅ በየቀኑ ነው። እዚህ ጋር ስፖርት እንቅስቃሴ መጀመር ነገ ብቻ አይደለም ስፖርት የሚሆነው ሁሌም ነው ስፖርት በተከታታይ የምናደርገው። ነገ ስፖርት እንቅስቃሴያችን እንጀምራለን። ከዛ ዩቲዩብ አካውንት ካልከፈትን እና የመስራት ፍላጎት ካላችሁ ዩቲዩብ አካውንት ከፍታላችሁ። የከፈታችሁና ሞኔታይዝ ያልሆነ ደግሞ ሶሻል ሚዲያ ላይ እስከ ኒሻችሁ እስከምትሰሩ ስራ ማለት ነው በደንብ ታስተዋውቃላችሁ ማለት ነው። የነገው ፓርት ይቺ ቻሌንጅ ነው። ይቺኛዋን ነገ እንትበሉ። ስፖርት በነገራችን ላይ ቀለል አድርጋችሁ አትዩ። በደንብ ሞቲቬት ያደርጋችኋል። ከማንንም በላይ ስፖርታዊ እንቅስቃሴ ማድረግ በደንብ ሞቲቬት ያደርጋችኋል። ነገ ይህን ፈጽመን እንገናኝ። እዚህ ጋር በመጨረሻ የምላችሁ ነገር ምንድነው? ስፖርት ሰሩ ለቭሎግ የሚመችና ህሊናችሁ ለቭሎግ ሬዲ ከሆነ ቭሎግ ቅረጹ። ሌላ ጊዜ ሌላውን ደግሞ እናወራበታለን። በፓርት 2 ቻሌንጅ ከምንገናኝ ይህንን በደንብ ሰርተን እንገናኝ። ቻው።